አንድ ቸርች ስገባ ፓስተሩ እንዲላል ስንቶቻችሁ እንደምታምኑ አላቅም እጃችሁን አንሱ የሆነ ነገር ይዛችሁ አለ ይዣለሁ እኔ ችጋር በኢየሱስ በየ ሁሉም አንስቷልና ተማሪዎች መኪና ምናምን አጠብቀዋል በአቅማችሁ የሚጠቅማችሁ ነገር ይመጣል አሁን በኢየሱስ ስም አሜን ብላችሁ ኪሳችሁ ከተቷል ሶስት ሆነን ሄድነው መሃል ላይ አንድ የሞጆ ልጅ አለ ጠርጣራ አንድ ልጅ አለ ደግሞ የጎንደር አካባቢ እሱ አዲስ ክርስቲያን በእጄ ጌታ የተቀበለው ያምናል ዝም ብሎ ነው የሚያምነው አዲስ ነው በሶስተኛው ቀን ለዛኛው በዛ ዘመን $1000 ማያቀው ሰውዬ የሩቅ የሚባል ሰውዬ ላከለት ምግባችን ተቀየረ አሜን በሉሲ አሜን ከዛ እኔ ደግሞ በጣም በሚገርም ሁኔታ 8 አዳዲስ የታሸገ ሱሪና ነው ሰዳለኝ እንዴ ይኸው ለአንድ ነገር ልነግር ነው መሃል ያለው ልጅ ከኔ 4 ሱሪ ከእግዚአብሔር ካልተቀበልክ ከሰው ተቀበላለህ አሁን እኔ እዚህ ስሰብ ካንተ በልና ከእግዚአብሔር ቀጥታ ላይቭ አሁን ስርጭት አትቀበልና ከዚህ 4 ከኔ 4 ችጋር ከዛኛው ዶላር እየከፈለ እግዚአብሔር ምስክሬ ነው ብላችሁ ተሰበረልን ከዛ ጊዜ ወዲህ ግራጁዌት አድርጌ መድኃኒት ፋብሪካ የውጭ የፈረንጆች ጋር ስሰራ ጭምር በሚገርም በረከት ነበር ምን ለወንጌል ሙሉ ለሙሉ እስከምወጣ እኔ ችጋርን አላየሁትም በፎቶ ራሱ ይሰበራል አሜን ነው ምን ይላል ይሰበራል በምን በአንድ ቃል እኛ አሜን እያልን እየዘለልን ስንወስድ ጓደኛችን ሲል ከኛ ከኔ 4 ከዛ በኢየሱስ ስም ዛሬ ከቅፈላ የሚወጡ ሰዎች አሉ ሄ ላይፍ ተቀበላለህ በኢየሱስ ስም ላይፍ ተቀበላለህ እስቲ ቀጥታ ተቀበላለሁ በሉ አሜን ነው እዛ አቡካዶ ከለር የለበስሽው ልጅ ቤትሽ ምስጋና ገብቷል ምስጋና ሚገርም ማለት thank you lord thank you father እግዚአብሔር እንደዚህ ያለኝ ልክ ቡና እንደሚደርስ ወቅት እንዳለ ያንቺ የፍሬ ጊዜ ነው አለኝ አሜን ከዚህ በኋላ እጥረትን አታዩ እግዚአብሔር ተደላድለሽ ስትቀመጪ ስር ሰደሽ ስትቀመጪ ለብዙዎች ጥላ ስትሆኚ ያሳየኛል በናዝሬቱ ጌታ በኢየሱስ ስም ቤትሽ ለኔሽን የሚሆን በረከት ገብቷል ተፈጽሟል አሜን በሉ እስቲ ጨረስኩ ያው በቃ ክብር ለኢየሱስ ይሁን አሜን እዚህ የመጣችሁ ያልመጣችሁ ቤተሰቦቻችሁን በልባችሁ ያዛችሁ በሙሉ ሚስት ከመጣሽ ባልሽም ውስጥሽ አለ ችግር የለው አሜን ነው ባል ከመጣ ሚስት አለሽ ችግር የለው ልጆች አሉ አሁን እናገርባለሁ አንተ ቤት 5 እጥፍ በረከት ዛሬ ገብቷል አሜን ስንት እጥፍ 5 እጥፍ አንድ ቃል ወቁ እግዚአብሔር አምላክ አብርሃምን ሲባርከው ሶስተኛው በረከት you are for the blessing አሜን ነው አንተ ለምንድነህ ንገረዋ ተሳስቶ የተቀበለ ሰው ይሄ በረከት ያዕቆብ ላይ ሰርቷል አልሰራ ጠንቋይ ቤት ገብቶ ጠንቋዩ ይባረካል አንተ የጴንጤ መንፈስ የተወጋዩ በሃይማኖት ሰውም አንተ ላይ ያለው በረከት ሃይማኖት አያይ አሜን በልስቲ የማታምን እናት አለች አትመንተዋት ባንተ ምክንያት ተባረካለች አሜን ነው ወይ
በአንተ ምክንያት you are for the blessing። እጃችሁን አንሱ። እኔ ለበረከት ነኝ። እኔ የገባሁበት ቤት ሐዘን አይገባም፣ ጭንገፋ አይገባም፣ በሽታ አይገባም፣ ሞት አይገባም፣ ችጋር አይገባም። እኔ ለበረከት ብቻ ነኝ። አሜን አሜን። በአጋጣሚም ይሁን በምንም ካንተ ህይወት ጋር የተነካካ ሰው ይባረካል። አሁን አይምሮአችሁ ፎርማት እያደረገ ነው። አንዳንድ ዕውቀት ምን እያደረገ ነው? ኢየሱስ ያድናል። ስንት እጥፍ! ይሄ የብልጽግና ስብከት አይደለም። እኔም ሰብከው ኢየሱስ ያድናል የሚያበለጽግ ስብከት። ኢየሱስ ያድናል። አሜን በሉ እስቲ። እባርካለሁ። እግዚአብሔር አምላክ ከኔ ጋር ነው። አሜን በሉ እስቲ። ሮቤል ታውቃለህ? እኔን ወንድም ሲማሙ የቃና ሪቫይቫል ውስጥ ነበር። ሐዋሳ ስገባ ቃና ያያል። አንቾሎቲ ነው ምናምን የሚባሉ ሰዎች ጌታን አስቀብዬ ትዝ ይላል። ማይክ ሲዛ ድሬ በቸርች አሜን ነው። ሚሊዮነር መሆን ትፈልጋለህ ስል ይላል። እኔን የሚያየኝ ታናሽ ወንድሙ ነኝ። ስርዓቱ እኮ ነው፣ ጎን ያለውን ስርዓቱ ነው በለው። በቃ እንደዛ። እኔማ እንዴት ላድርገው? እኔ እኮ ወንጌል ሰባኪ ሆንኩ በአጋጣሚ። ኢየሱስ ያድናል። እንዴት እንደምዘጋ ይሄን ሚሊዮን አሳይ ነበር መርካቶ ብገባ። ላርገ ስለው እሺ አለ። ከዛሬ ጀምሮ የ500,000 ብር ውል የሚባል አታይም፣ በሚሊዮን አድርጌዋለሁ። አሜን ነው። አሁን ሀገር ውስጥ አይደለም ውጪ ነው፣ በኮንትራት ኢንጂነሮች አሁን ስራ የላቸውም ማለት ከሆነ አመት በኋላ ምንድነው እመን እያልኩ ነው ዛሬ። እግዚአብሔር ምስክሬ ነው። ባንክ ያለው የባንክ ስቴትመንትሽን የኔ ነው እንዴ? ስሙ ግን የኔ ነው እስክቲ እግዚአብሔር አምላክ በኢየሱስ ስም ይቀይረዋል። በኢየሱስ ስም ይቀይረዋል። አለቶች ላይ እናገራለሁ። አካውንቶች እንዲጸንሱ አዛል ባዶ እንዲሆኑ በጌታ በኢየሱስ ስም አልፈቅድም። ከዛሬ ቀን ጀምሮ እንዲጸንሱ አዛለሁ። በረከትን እንዲጸንሱ አዛለሁ። በኢየሱስ ስም አዛለሁ። በኢየሱስ ስም አዛለሁ። አሜን አሜን። በ5 ፖርሽን ኦፍ ብሌሲንግ እግዚአብሔር ባርኳቸዋል። ይሄ ወር የምንድን ነው ስትሉ የ5 እጥፍ የበረከት ወር ይሆንላቸዋል። በር ማስከፈት ስትሉ ሰምቻለሁ አይደል? በሩ ተከፍቷል። በተከፈተው በር ግን በረከትን ትለቅማለህ። አሜን። እስቲ እስቴቴ ተቀየረ በሉ፣ ህይወቴ ተቀየረ በሉ፣ ምልልሴ ተቀየረ በሉ፣ ትዳሬ ተቀየረ በሉ፣ ልጆቼ ተቀየሩ በሉ፣ በጌታ በኢየሱስ ስም በሉ። የሚያቁኝ ሁሉ በሉ ከዛሬ ጀምሮ በሌላ ክብር ያቁኛል፣ በሌላ ክብር ያቁኛል። ሃሌሉያ።